ያ ሀገርን አንድ ያደረገ የዋሊያው ስብስብ ድንቅ ነበር። ምንጊዜም በኳስ ተጫዋችነት ታሪኬ የምኮራበት አጋጣሚ ነው። ቤኒንን ፖርቶኖቫ ድረስ አቅንተን ጣል ነው። ኦምዱርማን ላይ ሱዳንን አሸነፍን፣ ጎል አገባው። አዲስ አበባ ላይ በዛ ታላቅ ቀን በመልሱ ጨዋታ ተጋደልን። ወደ አፍሪካ ዋንጫው ለመመለስ 2 ጎል ያስፈልገን ነበር። 0-0 ረፍት ወጣን። መልበሻ ክፍል ሰውነት ቢሻው እድል በዘመን ቀለም አንዴ ነው። ይህንን እድል ይህንን የወገናችንን ጉጉት ዛሬ በደስታ መቀየር ካልቻልን እመኑኝ ከሜዳው ሬሳችን ሊወጣ ይገባል። አትነሳም ወይ ይሄ ባንዲራ ያንተ አይደለም ወይ ብሎ የዘመረን በኳስ ስሜት የተቃጠለን ያንን ልዩ ደጋፊያችንን በሕይወት ዘመናችን በእግር ኳስ በሙያችን በመከራ አንዴ ባገኘነው ታላቅ ዕድል ካልካስ ነው መቼ ልንክሰው ነው? ያ ያበላን፣ ያ ያጠጣን፣ ያ ያስተማረን ወገናችንን ዛሬ እንኳን ከ31 ዓመታት በኋላ ወደ አፍሪካ ዋንጫው አሳልፈን ካልካስ ነው መቼ ልንክሰው ነው? ሰውነት ተናግሮ ጨረሰ። በጩኸት በጋራ ትብብር በከፍተኛ ኅብረት ወደ ሜዳው ዘለቅን። አደረግነው። አዳነ ሳላዲን ጎል፣ እምባ፣ ደስታ፣ እብደት፣ ታሪካችን ተቀየረ። ወደ አፍሪካ ዋንጫ ኢትዮጵያ ከ31 ዓመት በኋላ ቀናን። ሰውነት ቢሻውና ገብረ መድን ኃይሌን ካሰለጠኑኝ አደንቃለሁ። ሁለቱ በጣም ድንቅ ናቸው። ወደ ብራዚል የዓለም ዋንጫ ለማለፍ 180 ደቂቃ ቀርቶን በዛ የአዲስ አበባ ስቴዲየም የዓለም ዋንጫ የማጣሪያ ጨዋታ ከናይጄሪያ ከቼልሲው ቪክቶር ሞሰስ ጋር በነበረ የትንቅንቅ እንኳን ሜዳው ላይ ጠፍሬ ሰፍቼው እንዳጠፋሁት መውጣቴን አረሳም። ሰውነት ከጨዋታው በፊት ቪክቶር ሞሰስ የተባለ ሰውዬ ላይ ስዩም ተሳፍረህበት ዋላለኝ። አደረኩት። ጨዋታው እንዳለቀ ኮች ሰውነት ባርናቆት እየጨበጠኝ ቪክቶር ሞሰስ የታል ስዩም ተሰልፎ ነበር እንዲያለኝ። ተሳስቀን ተጨባብጠን ተቃቅፈን ወደ መልበሻው ክፍል ዘለቅን። ቋንቋ ብዙ ጊዜ በብዙ የአፍሪካ ዋንጫ የማጣሪያ ጨዋታዎች በብዙ ኢንተርናሽናል መድረኮች ከዳኞች ፊት አይን አፋር አድርጎን ያውቃል። የኢትዮጵያ እግር ኳስ ከፋይ ነው። እግር ኳሱ ላይ ገንዘብ አለ፣ ደጋፊም አለ። መንግስት ኢንቨስትመንቱ ብዙ ነው። በኢትዮጵያም እግር ኳስ ሆነ በስፖርታችን ግን ያለውን ፖቴንሻል አዘምኖ ወደፊት የሚያራምድ ቅኝት የለንም። መደናዘዝ እልፍ ነው። በሐሜትና ሉባልታ መጠላለፍ የጎመራ ነው። የአርሰናል ደጋፊ ነኝ። የሆላንድ እግር ኳስና የክላይቨርት አድናቂ ነኝ። አርሰናል ደግሞ በዚህ ከፍታ በመገኘቱ ደስተኛ ነኝ። ዘንድሮ ለዓመታት የተናፈቀው ዋንጫ ወደ መድፉ መንደር እንደሚመለስ እርግጠኛ ነኝ። ስዩም ተስፋዬ አመለሸጋው ዝምተኛው የቀድሞ የዋሊያ ታሪካዊ ቀይ መስመር ኮከብ ከአዲሱ ገበያ እስከ አፍሪካ ዋንጫ ስፖርትን